ሰላም ጤና ይስጥልን። ከ90 ደቂቃ የዩቲዩብ ቻናል የእንግሊዝ ፕሪሚየር ሊግ የእግር ኳስ መረጃ ይዘን መጥተናል። እንግዲህ በዛሬው ዕለት ማንቸስተር ዩናይትድ ከበርንማውዝ የሚያደርጉት ጨዋታ ምሽት 5 ሰዓት ይካሄዳል ማለት ነው። አንዳንድ የአሰልጣኞችን አስተያየትና ተጫዋቾች ላይም ያሉትን አዳዲስ መረጃዎች ልናቀርባችሁ ነው ወደዚህ ብቅ ያልነው ማለት ነው። እንግዲህ የማንቸስተር ዩናይትድ አሰልጣኝ ካሪክ ስለ በርንማውዝ ጨዋታ አንዳንድ ነገር ብለዋን እሱን አስተያየትም ይዘን ቀርበናል ማለት ነው። ከባድ ጨዋታ ነው፣ ለመጫወትም ፈታኝ ቦታ ነው። እነሱ አሁን ላይ በጣም በጥሩ ብቃት ላይ ይገኛሉ። ስለዚህ ከባድ ጨዋታ ይሆናል ማለት ነው ፊልሚያው ነው ያሉት። እንግዲህ አስከትለውም እኛም ወደዚህ ስንሄድ ጥሩ ጊዜ እያሳለፍን ነው፣ ልጆቻችንም በጥሩ ዝግጅት ላይ ናቸው። ቢሆንም ግን ሁልጊዜም ቢሆን ከበርንማውዝ ጋር ከባድ ጨዋታ ነው የምናደርገው። ይህንን እናውቃለን፣ አውቀን ነው የምንሄድባቸው ነው ያሉት። እነሱም እንደተዘጋጁ በርንማውዝም አይበገር የክለብ እንደሆነ ይታወቃል ማለት ነው። በጣም ጥሩ አሰልጣኝ ያለውና ጥሩ ጉልበት ያለው ቡድን ነው። ስለዚህ ከባድ ፊልሚያ እንደሚጠብቀን እናውቃለን። በርንማውዞች እንዲህ ናቸው ነው ሲል የተደመጠው ማለት ነው። ሌላው እንግዲህ አሰልጣኙ ያሉት ስለ ቡድኑ ዜና ሁኔታው ያው ነው፣ ለውጥም የለም። ለዴሊት በጣም የሚያበሳጭ ነው። ወደ ሜዳ ለመመለስ ጠንክሮ እየሰራ ነበር፣ ነገር ግን ጉዳቱ የጀርባ ህመም ሆኖ አስቸግሮታል። እኛም የቻልነውን ያህል ጥረት ማድረጋችንን እንቀጥላለን ነው ያሉት። ማርቲኔዝ ግን በጣም ተቃርቧል፣ ወደ ጨዋታ እየተመለሰ ነው። ከዚህ ጨዋታ በኋላ ሙሉ በሙሉ ዝግጁ ይሆናል ብለን እናስባለን ነው ያለው። ካሪክ እንግዲህ ስለ ሜሰን ማውንት አሁን ባለው ሁኔታ ከጉዳት መልስ በጨዋታ ላይ በቀጥታ በቋሚነት እንዲሰለፍ ማድረግ ይከብደዋል። ምክንያቱም ከልምምድ ሰዓቱ እና ለጨዋታው ካለው ዝግጅት አንጻር ገና ነው፣ ይቀረዋል ነው ያሉት ማለት ነው። እሱን መልሶ ማግኘት ግን በጣም ደስ የሚል ነው። እሱ ድንቅ ተጫዋች ነው። በቡድኑ ውስጥ መኖሩም ትልቅ ነገር ነው። የሚመጣው የእረፍት ጊዜ ለሱ በጣም ጥሩ ወቅት ይሆናል ብለን እናስባለን እና ያሉት እንግዲህ ካሪክ ስለ ዩናይትድ የቀጣይ ሳምንታት መርሃ ግብር የሚከተሉትን ብለዋል ማለት ነው። የሚቀጥሉት ጥቂት ሳምንታት ለቡድኑ የተደበላለቀ ስሜት ያላቸው ናቸው። ምን ያህል ተጫዋች እዚህ ወይም ልምምድ ሜዳ እንደሚቀሩ እርግጠኛ ባንሆንም ብዙዎቹ ግን እዚህ እንደሚቆዩ፣ ለብሔራዊ ቡድን እንደሚሄዱ እናውቃለን። ይህ ማለት ደግሞ በየሄዱበት ልምምድ ያደርጋሉ፣ ጨዋታዎችንም ይጫወታሉ ማለት ነው ያሉት አሰልጣኙ። እንግዲህ አሁን ስራችን እያንዳንዱ ተጫዋች እንደ ፍላጎቱ መከታተል ይሆናል። አንዳንዶቹ ብዙ ተጫውተው ብቃታቸውን ማስቀጠል የሚፈልጉ ናቸው፣ ሌሎቹ ደግሞ ብዙ ያልተጫወቱ ናቸው ነው ያሉት ማለት ነው። ከረፍቱ በኋላ በጥሩ ሁኔታ ለመመለስ ተለዋዋጭ መሆን አለብን። ይህንን በደንብ እናውቃለን። ከብሔራዊ ቡድን ጨዋታዎች በኋላ ለመዘጋጀት አንድ ሳምንት ማግኘታችን ለየት ያለ አጋጣሚ ነው እና ሲሉ የተደመጡት ማለት ነው። እንግዲህ ብዙውን ጊዜ ግን ተጫዋቾቻችን በፍጥነት ለመመለስ እንቸኩላለን ብለዋል። ካሪክ ከሜዳ ውጭ ስላለው ሁኔታም የሚከተሉትን አስተያየቶች ተናግረዋል ማለት ነው። ጉዳዩ የውጤትና የብቃት ብቻ ነው። ጉዳዩ የውጤትና የብቃት ብቻ ነው። ጨዋታው በሜዳችን ይሁን ከሜዳችን ውጭ እኛ በጣም የምናስበው ስለሚቀጥለው ጨዋታ ነው ያሉት። በሜዳችን አንዳንድ ጥሩ ውጤቶችን አግኝተናል። ይህ ማለት ግን ሁሉም ነገር ተስተካክሏል ማለት አይደለም። በኦልትራፎርድ በልበ ሙሉነት መጫወትና ማሸነፍ፣ ደጋፊዎቻችንም ያንን ስሜት እንዲጋሩ ማድረግ ደስ የሚል ነው። ነገር ግን በዝግጅታችንም ሆነ በአስተሳሰባችን ላይ ትልቅ ልዩነት አንፈጥርም ነው ያሉት ማለት ነው። አንዱን ጨዋታ ከሌላው ለይተን አንመለከተውም ብለዋል እንግዲህ ካሪክ። ሌላኛው እንግዲህ ካሪክ ስለ ኮቢ ማይኑ አጠር ያለ አስተያየታቸውን አሳርፈዋል ማለት ነው። ገና በጅማሬው ላይ ወይም ደግሞ ጀማሪ ተጫዋች እንደመሆኑ መጠን ሁልጊዜም በብዙ ነገሮች ላይ መሻሻል ይችላል። ገና ብዙ የሚመጡና የሚዳብሩ ነገሮች አሉ። ይህ ደግሞ ተፈጥሯዊ ነው እንጂ በኮቢኒ ላይ ያለ አሉታዊ አስተያየት አይደለም። በሙያው ውስጥ አሁን
ያለበት ደረጃ ላይ ስለሆነ ነው። ስለዚህ ብዙ የሚሻሻሉና የሚያድጉ ነገሮች እንደሚኖሩት ተስፋ አደርጋለሁ ነው ያሉት ማለት ነው። በጣም ጥሩ እየሰራ ይመስለኛል። ለተወሰነ ጊዜ ከእግር ኳስ ርቆ ቆይቶ ተከታታይ ጨዋታዎችን ለመጫወትና የጨዋታ ስልቱን መልሶ ለማግኘት አስቸጋሪ ቢሆንም እሱ ግን በጣም በፍጥነት ነው የተላመደው። ተፈጥሯዊ የሆነ አጨዋወት አለው። ባለፈው ቅዳሜና እሁድም በጣም ጎበዝ ነበር ብዬ አስባለሁ ነው ያሉት። እንግዲህ በጨዋታው ላይ ሁሉንም ነገር ሲያደርግ ጨዋታውን ሲቆጣጠርና መከላከል በሚገባው ጊዜ ሲከላከል ማየቱ በእውነት የሚደንቅና ድንቅ ነገር ነው ምን ያሉት ማለት ነው። እንግዲህ ስለ ማንቸስተር ዩናይትድ እያቀረብንላችሁ ያለው መረጃ ይቀጥላል ማለት ነው። እንግዲህ ማንቸስተር ዩናይትድ ክለብ ውስጥ ጎል አስቆጣሪዎችን ስንመለከት ብራያን ምቤሞ፣ ቤንጃሚን ሴሽኮ 10 ጎል ያስቆጠሩ ተጫዋቾች ናቸው ማለት ነው። ሌላው ብሩኖ ፈርናንዴዝ፣ ካዚሜሮ እና ማቲያስ ኩኛ ደግሞ 77 ጎሎችን አስቆጥረዋል ማለት ነው። ፓትሪክ ዶርጉ፣ ሜሰን ማውንት 3 ጎል ያስቆጠሩ ናቸው ማለት ነው። አማድ ዚዝክ እና ሄሪ ማጉየር ኦን ጎል 2 ጎሎችን አስቆጥረዋል ማለት ነው። እንግዲህ ሌላውና የመጨረሻው ዲያጎ ዳሎት እና ማቲያስ ዴሊት አንድ ጎል አስቆጥረዋል ማለት ነው። እንግዲህ ለማንቸስተር ዩናይትድ የባርሴሎና ፕሬዝዳንት ጆአፓ ላፓርታ የሚከተለውን ስለ ማርከስ ራሽፎርድ አስተያየት ተናግረዋል ማለት ነው። ማርከስ ራሽፎርድ በጎል አሲስትም ሆነ ጎል በማስቆጠር ረገድ እጅግ በጣም ጥሩ ብቃት እያሳየ ይገኛል። እኛም በባርሳ ፍላጎት መሰረት ማርከስ በእኛ ቤት እንዲቀጥል ለማድረግ ጥረት እናደርጋለን ሲሉ ትናንት አስተያየታቸውን ሰጥተዋል ማለት ነው። እንግዲህ የክለቡን ከፍተኛ አሲስት አድራጊዎችን በዚሁ ስንመለከት ብሩኖ ፈርናንዴዝ 17 አሲስቶችን በማድረግ አንደኛ ነው ማለት ነው። ዲያጎ ዳሎት፣ ብራያን ምቤሞ፣ ፓትሪክ ዶርጉና ኮቢ ማይኖ 3 አሲስቶችን አድርገዋል ማለት ነው። ሌላው እንግዲህ ካዚሜሮ፣ ማቲያስ ኩዋና አማድ ዲያሎ 2 አሲስቶችን አድርገዋል ማለት ነው። እንግዲህ አንድ አሲስት ያደረጉት ደግሞ ሉክ ሻው፣ ቤንጃሚን ሴሽኮ፣ ጆሹዋ ዚሪክዚ እና ሃሪ ማጉየር ናቸው ማለት ነው። እንግዲህ ሌላኛው ሰበር ዜና በማንቸስተር ዩናይትድ ቤት እንግዲህ ብሩኖ ፈርናንዴዝ በዚህ ክረምት በኦልትራፎርድ ለማቆየት የሚቻለውን ሁሉ እንደሚያደርጉ ነግረውታል ማለት ነው። ማንቸስተር ዩናይትድ በዛሬ ዕለት ሌሊት 5 ሰዓት ከበርንማውዝ ጋር ለሚያደርገው ጨዋታ ከሜዳ ውጭ ማሊያውን ነጩን ይለብሳል የሚሉ መረጃዎችንም አግኝተናል ማለት ነው። በአጠቃላይ በዛሬ ምሽት የሚደረጉ ጨዋታ ማንቸስተር ዩናይትድ ከበርንማውዝ ጋር የማንቸ ሁኔታና የአሰልጣኞች አስተያየቶች እኒን ይመስላሉ ማለት ነው። በበርንማውዝ በኩል ያሉትን መረጃዎች ተመልሰን የምናደርሳችሁ ይሆናል ማለት ነው። እንግዲህ ድል ለማንቸ ብለናል።